ከቤት ውጪ ባሏት ኃላፊነቶች ደግሞ ያላትን ትጋት ስናይ ራሷ አስባ የእርሻ መሬት ትገዛለች ይላል። ሰው ጎትጉቷት አይደለም፣ በራሷ ተነሳሽነት ነው ኃላፊነቷን የምትወጣው። በምታገኘውም ገንዘብ ወይን ትተክላለች ይላል። ስራዋ ትርፋማ መሆኑን ታስተውላለች ይላል። በራሱ ተነሳሽነት የሚሰራ ሰው ትርፋማ ይሆናል። ሰው ጎትጉቶት የሚሰራ ሰው ብዙም ኃላፊነቱን ሙሉ ለሙሉ አይወጣም። እሷ ግን በራሷ ተነሳሽነት ስለሆነ ኃላፊነቷን የምትወጣው ትርፋማ ናት። መጽሐፍ ቅዱስ ሲናገር ሰነፍ አድኖ ያመጣውን እንኳ አይጠብስም ይላል። ለምን? በስንፍና ማለት ነው። ሄዶ ለመጥበስ ከብዶት አድኖ ያመጣው ምግብ ይበላሻል። በአሁን ዘመን ስናስበው ገበያ ሄዶ አንድ ሰው ቲማቲም፣ ሽንኩርት፣ ስጋ ምናምን ይዞ ቢመጣ ያን ለመስራት ሰንፎ ይበላሻል ማለት ነው። ትጉ ሰው ግን ይላል ለንብረቱ ዋጋ ይሰጣል። ትጉ ሰው ነው ለንብረቱ ላለው ነገር ዋጋ የሚሰጠው የሚያተርፍበት። ያለው ነገር ስንል ሪሶርስ ሊሆን ይችላል፣ እንደ ገንዘብ፣ ጊዜ ሊሆን ይችላል፣ ወይ ደግሞ እግዚአብሔር የሚሰጠን ታለንት ሊሆን ይችላል። ባለን በማንኛውም ነገር ትርፋማ ለመሆን ትጋት ይጠይቃል። ከዛ ምን ይላል? በሌሊትም መብራቷ አይጠፋም ይላል። በቀን የተጋ ሰው ነው ሌሊት የሚያበራው ያለው። በህይወት ቀን የተጋ ሰው ነው በህይወት ሌሊት የሚበላው ያለው የሚለብሰው ያለው። በህይወታችን የምንፈልገውን ነገር እንድናገኝ እግዚአብሔር ከሰጠን መርህ መካከል አንዱ ትጋት ነው። ለዛ ነው ምሳሌ 13:4 ላይ ሰነፍ አጥብቆ ይመኛል አንዳችም አያገኝም፣ የትጉዎች ምኞት ግን ይረካል ይላል። ስለዚህቺ ሴት ብዙ ነገር አላት ስናይ ማለት ነው። ለተቸገሩት የምትሰጠው አላት፣ ለራሷ የምትለብሰው አላት፣ ለቤተሰቧ የምታለብሰው አላት። ለምን? ትጋት ምኞትን ያረካል። እና እቺ ሴት በውጪም በቤትም ባሏት ኃላፊነቶች ትጉ ናት። ከትጋቷ የተነሳ ደግሞ ትርፋማ ናት።